ወደ ወልቂጤ ለስራ ብለን ሄድንና ይህንን ቤት አይተን ተገረምን። ወልቂጤ ወትሮን በጣም ወከባ የሚበዛባት በጣም ብዙ እንግዳ በጣም ብዙ መኪና ያለባት ከተማ ነችና በእንዲህ አይነት ከተማ ውስጥ ረጋ ያለ ለደንበኞች የሚመች የተረጋጋ ቤት ማግኘት ከባድ ነው። እኛ ግን አግኝተነዋል። ስሙም ዮናስ ሆቴል ይባላል። እንደዚህ ሰፊ የመመገቢያ ሬስቶራንት አለው። ምግቦቻቸውም ጣፋጭ ናቸው። ሰፋፊ ክፍሎች ናቸው ያሏቸው። ሬስቶራንቱ 3 ሬስቶራንቶች አሉ። ሁሉም ሰፋፊና የሚመቹ ናቸው። እንግዲህ ወልቂጤ ላይ ያገኘነው ዮናስ ሆቴል ከምግብ ባለፈ የመኝታ ክፍሎች አዳራሾችም አሉ። 2 አዳራሾች ያሉት ሲሆን ለተለያዩ ፕሮግራሞች የተመቹ ናቸው። በላይት ሲስተምም በሌሎች ግብአቶችም በኩል የተሟላላቸው አዳራሾች ሆነው አግኝተናቸዋል። ዮናስ ሆቴል ላይ ሌላው ያገኘነው ነገር ጽድት ያለ መኝታ ነው። መኝታዎቹ በተለያየ አማራጭ ባለ 1 ባለ 2 እንዲሁም ስዊት ሩሞች አሉ። ዋጋቸውም በጣም ተመጣጣኝ ነው። በጣም ጽድት ያሉ ክፍሎች ናቸው። ውሃ በራሳቸው አላቸው። የከርሰ ምድር ውሃ አለ። ወልቂጤ ላይ ውሃ ያስቸግራል። እዚህ ግን የከርሰ ምድር ውሃ አለ። በዚህ መልኩ በጣም አድንቀነዋል። ሌላው ጽዳቱን እጅግ የተመቸን ያደነቅነው ነገር የመታጠቢያ ክፍሎቹ ናቸው። የመጸዳጃ ባዞቹም መታጠቢያዎቹም እጅግ ንጹህ ናቸውና ይሄ አስደስቶናል። መንገደኛ በሚበዛበት ከተማ በጣም የምንቸገረው ነገር ስለሆነ። ሌላው ጽዳትን የምናይበት ደግሞ ኪችን ነው። ይሄም ኪችኑ እንደምታዩት በጣም ሰፊ ጽድት ያለ ምንም ነገር የሌለው ድንገት ገብተን የቀረጽ ነው፣ ግን በጣም ጽድት ያለ ነው። ላቀረቡልን መስተንግዶ ለማመስገንም ነው ይህን ቪዲዮ የሰራ ነው። እንግዲህ ወደ ወልቂጤ ካመራችሁ ይህን ቤት ሳትሞክሩት እንዳትመለሱ የተስፋ ቲቪ መልእክት ነው።